ከዛሬ ነገ ይበርዳል ተብሎ የተጠበቀው የመካከለኛው ምስራቅ እሳት አሁን መላውን ዓለም ሊያተራምስ ወደሚችልበት አውዳሚ የዓለም አቀፍ ጦርነት ተሸጋግሯል። የሀያላኑ ፍልሚያ በይፋ ተጀምሯል። Second strike hit the city of Arad in southern Israel. Rockets damaged buildings and injured at least 64 people. ኢራን በአውዳሚ ቦምቦች ስትደበደብ ሰሜን ኮሪያ አህጉር አቋራጭ ሚሳኤል ተኩሳለች። የአሜሪካና እስራኤል ጦር በሰሜን ኮሪያ ሚሳኤሎችም ተደብድበዋል። በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረቀችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብር ብቻ እየሸጥን ነው። ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንልዎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። አሜሪካ በኢራን እምብርት 2.3 ሚሊዮን ሕዝብ በሚኖርበት ኢስፋን ላይ ምድሪቱን በደረመሰው ጥቃት ግዙፉ የጦር መሳሪያ ማከማቻ ሲነድ ምድሪቱ በከባድ ንዝረትም ተናውጣለች። ትራምፕ ያጋሩት ምስጢራዊ ቪዲዮ ተከታታይ ፍንዳታዎችንም አሳይቷል። እስራኤል በበኩሏ በቴህራን ላይ ዘግናኝ እየተባለ የአየር ጥቃትን ሰንዝራለች። ቴህራን እስከ መሰረቷም ተናውጣለች። የኢራን አብዮታዊ ዘብ የትዕዛዝ ማዕከላትና የሚሳኤል ማከማቻዎችም ክፉኛ መደብደባቸው ተረጋግጧል። የኢራን ግዙፉ የውሃ ማምረቻ ተቋም ሙሉ በሙሉ ወድሟል። ትራምፕ ዘይቱን መውሰድ አለብን ሲሉ የነዳጅ ማውጫውን ለመቆጣጠር 20 ሺህ ጦር ወደ ኢራን አሰማርተዋል። ኢራን በበኩሏ ፈጣንና አውዳሚ ምላሽን ሰጥታለች። ከዱባይ እስከ ቴል አቪቭ ሰማዩ በሃይፐርሶኒክ ሚሳኤሎች ድብልቅልቅ ወጥቷል። ኢራን ቀጠናውን ያናወጠ ታይቶ የማይታወቅ የጥቃት ማዕበልንም ከፍታለች። በዱባይ የቆመው 2 ሚሊዮን በርሜል ነዳጅ የጫነው ግዙፍ የነዳጅ ታንከር በከባድ ጥቃትም ፈንድቷል። በዚህ መሃል የአሜሪካ ዘላለማዊ ባላንጣ ሰሜን ኮሪያ ከርቀት ተነስታለች። ኪም ጆንግ ኡን ለኢራን ወንድሞቻችን ደም እንበቀላለን በማለት በአሜሪካና እስራኤል ላይ ታይቶ የማይታወቅ የሚሳኤል እርምጃን ወስደዋል። ዋይት ሃውስን አመድ ማድረግ የሚችለው የአሜሪካን የራዳር መከላከያን ሰብሮ የሚገባው አህጉር አቋራጭ ሃይፐርሶኒክ ሚሳኤል በተሳካ ሁኔታ ተተኩሷል። እስራኤልን ከምድረ ገጽ አጥፋለሁ ያሉት የኪም ጆንግ ኡን ዛቻ ዓለምን በድንጋ ሽባ አድርጓል። ቀድሞውኑ የሰሜን ኮሪያ ሚሳኤሎች የአሜሪካና የእስራኤል የጦር ሰፈሮችን መደብደብ መጀመራቸው ተረጋግጧል። ዓለም በዚህ ጭንቀት ላይ ባለችበት ወቅት ሩሲያ የሶስተኛው የዓለም ጦርነት በይፋ ታውጇል ብላለች። ሞስኮ ኔቶንና አጋሮቿን ወደ አመድነት ለመቀየር ዝግጁ መሆኗን ስታስታውቅ፣ ቻይናና ሩሲያ ማንም ያልጠበቀውን ጦር መዘዋል። ዓለም በሁለት ጎራ ተከፍላለች። በአንድ በኩል አሜሪካና እስራኤል፣ በሌላ በኩል ደግሞ ሰሜን ኮሪያ፣ ቻይና፣ ሩሲያና ኢራን ለታላቁ ፍልሚያ ተዘጋጅተዋል። ከቀጠናው የወጡ አዳዲስ መረጃዎችም በዘገባችን በዝርዝር ተካቷል። እንደተለመደው ቪዲዮ ላይክ በማድረግ ትንታኔ ዘገባውን ከየት ሀገር ሆናችሁ እንደምትከታተሉ በኮሜንት መስጫ ላይ በመጻፍ አብሮነታችሁን ግለጹልን። ለሚዲያችን ኢትዮ ፖስት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝሩ እንሻገር። በመካከለኛው ምስራቅ እየተቀጣጠለ ያለው ጦርነት ከቀጠናው ተሻግሮ ዓለምን በሁለት ጎራ ከፍሎ ወደ አደገኛ ምዕራፍ ተሸጋግሯል። በአንድ በኩል ዋሽንግተንና ቴል አቪቭ የብረት ክንዳቸውን ሲያሳዩ፣ በሌላ በኩል ደግሞ ፒዮንግያንግ፣ ሞስኮና ቤጂንግ የኢራንን ደጀንነት ተቀላቅለዋል። ዓለም ካጋጠሟት አስፈሪ የታሪክ ምዕራፎች ሁሉ እጅግ አደገኛ ደረጃ ላይ ደርሷል። ሀያላን ሀገራት በጎራ ተከፍለው ጦርነቱን እያቀጣጠሉ ባለበት ወቅት አሜሪካ ኢራንን በአውዳሚ ቦምቦችም ደብድባለች። ኢራን በበኩሏ ቀጠናውን ያናወጠ ታይቶ የማይታወቅ አስደንጋጭ የጥቃት ማዕበልንም ከፍታለች።
አሜሪካ በኢራን ላይ 2000 ፓውንድ በሚመዝን ምረትን በሚደረምሰው አውዳሚ ቦምብ ባንከር ቡስተርን ተጠቅማ ከባድ የተባለ ጥቃትን ማድረሷ ተዘግቧል። በሂስፋን ላይ 907 ኪሎ ግራም አውዳሚ ቦምብ ዋሽንግተን መጠቀሟን ዘ ዎል ስትሪት ጆርናል በዘገባው አስነብቧል። በሂስፋን የሚገኘው ግዙፉ የጦር መሳሪያ ማከማቻ ተመቶ መንደዱም ተረጋግጧል። ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ስለ ጥቃቱ ያጋሩት ቪዲዮ ምንም አይነት ይዘት ወይንም ማብራሪያ ባይኖረውም የጦር አዋቂዎች ሂስፋን ላይ የተፈጸመው ተደጋጋሚ ጥቃት ነው ብለዋል። ትራምፕ ያጋሩት ተንቀሳቃሽ ቪዲዮ ተከታታይ ፍንዳታዎችንም አመላክቷል። ሂስፋን 2.3 ሚሊዮን ህዝብ የሚኖርባት እንዲሁም ባድር የአየር ኃይል ጦር ሰፈር የሚገኝባት ቁልፍ ቀጠና ናት። ዘ ዎል ስትሪት ጆርናል አገኘውት ያለው የባለስልጣናት መረጃ ዋሽንግተን 907 ኪሎ ግራም አሊያም 2000 ፓውንድ ጥልቅ ወደሆነ የመሬት ክፍል በሚገባ አውዳሚ ቦምብ ባንከር ቡስተርን ተጠቅማ ሂስፋን ላይ የሚገኘውን የጦር መሳሪያ ማከማቻን በክፉኛ መምታቷን ይጠቁማል። ተደጋጋሚ ፍንዳታ አካባቢው ላይ ከባድ ንዝረትን እንደፈጠረም ዘገባው አመላክቷል። እስራኤል በበኩሏ በኢራን እምብርት ላይ እጅግ ዘግናኝ የተባለውን የአየር ጥቃትንም ሰንዝራለች። ዛሬ ማለዳ የእስራኤል ተዋጊ ጄቶች በፈጸሙት መጠነ ሰፊ ጥቃት የኢራን አብዮታዊ ዘብ የትዕዛዝ ማዕከላትና የሚሳኤል ማከማቻዎች መውደማቸው ተሰምቷል። የኢራን ግዙፉ የውሃ ማምረቻ ተቋም በጥቃቱ ሙሉ በሙሉ ከጥቅም ውጪ መሆኑም ተረጋግጧል። የሩሲያ ባለሙያዎች ከቡሽር የኒኩሌር ጣቢያን በአስቸኳይ እየወጡ ይገኛሉ ይላል ዘገባው። ፕሬዝዳንት ዶናልድ ትራምፕ የኢራንን የነዳጅ ማውጫዎችን ለመቆጣጠር ዘይቱን መውሰድ አለብን የሚል ፍንጭ መስጠታቸውም ተሰምቷል። ኢራን በበኩሏ በሰጠችው ፈጣን ያጸፋ ምላሽ የኩዌትን የኃይልና የውሃ ማጣሪያ ተቋማት ላይ ከባባድ ጥቃቶችን ፈጽማለች። ሳውዲ አረቢያና ባህሬንም ከፍተኛ ስጋት ላይ ወድቀዋል ነው የተባለው። ኢራን ዱባይን ያናወጠ የነዳጅ ታንከር ላይ አስደንጋጭ የተባለ ጥቃትንም ፈጽማለች። በመካከለኛው ምስራቅ የኃይል ሚዛኑን ሊቀይር ይችላል የተባለውን ግዙፍ ወታደራዊ እርምጃም ተከስቷል። ከዱባይ ወደብ ነዳጅ ጭኖ ጉዞውን በጀመረው ግዙፉ የነዳጅ ታንከር ላይ የኢራን የጥቃት ክንድ ማረፉ ተነግሯል። ጥቃቱ የተፈጸመው በአየርና በባህር ላይ በተሰማሩ በርካታ ሰው አልባ ድሮኖች መሆኑን የሁኔታውን አስከፍነት አጉልቶ አሳይቷል። ይህ ግዙፍ የነዳጅ መርከብ የዱባይን የባህር ክልል ለቆ ገና ጉዞውን እንደጀመረ ነበር ከኢራን ምድር የተተኮሱ የጥፋት መልእክተኞች ያረፉበት። እንደ ዓለም አቀፍ መገናኛ ብዙሃን ዘገባ ከሆነ ሰማዩ በድሮኖች ተሸፍኖ የባህር ላይ ድሮኖች ደግሞ የመርከቡን የታችኛውን ክፍል ክፉኛ መተው ማንደዳቸው ተነግሯል። በዚህም የተነሳ መርከቡ በከፍተኛ ፍንዳታ ተናውጦ ወደ እሳትነት ተቀይሯል ነው የተባለው። ይህ ጥቃት የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝን ሰርጥ ለዓለም አቀፍ የንግድ እንቅስቃሴ ክፍት እንድታደርግና ከማንኛውም ትንኮሳ እንድትቆጠብ ጠንከር ያለ ማስጠንቀቂያን በሰጡበት ማግስት ነው። በተያያዘ መረጃ ኩዌት በዱባይ ወደብ የቆመች ግዙፍ የነዳጅ ጫኝ መርከቧ በኢራን ተመቶ መንደዱን አስታውቃለች። የኩዌት ፔትሮሊየም ኮርፖሬሽን ድርጊቱን አረመኔያዊ የኢራን የአየር ጥቃት ስል የገለጸ ሲሆን በመርከቧ ላይ መጠነ ሰፊ ጉዳት ቢደርስም ምንም አይነት የሰው ሕይወት እንዳልጠፋም ተጨምሯል። ቢቢሲ እንደዘገባው አልሳላሚ የተሰኘው ይቺ መርከብ ጥቃት በሚሰነዘርበት ወቅት ሙሉ በሙሉ ነዳጅ ጭና የነበረች ሲሆን በጥቃቱ ምክንያት በመርከቧ ላይ እሳት ተከስቷል ነው የተባለው። የዱባይ ባለስልጣናት ጥቃቱ በድሮን የተፈጸመ መሆኑን ገልጸው እሳቱን የማጥፋት ስራ መስራታቸውንም ገልጸዋል። ኢራን ይህንን እርምጃ በመውሰድ ለማስፈራሪያዎቹ አልንበረከክም የሚል ግልጽ መልእክትን ለዋሽንግተን የላከች ይመስላል። ጥቃቱ በቀጥታ የዓለምን የነዳጅ ገበያና የባህር ላይ ደህንነትን በእጅጉ የሚፈታተን ሆኖ ቀጥሏል። አሁን ላይ ታንከሩ በከፍተኛ ሁኔታ እየተቃጠለ ሲሆን በአካባቢው ያለው የባህር ትራፊክ ሙሉ በሙሉ ተቋርጧል። በሌላ በኩል አሜሪካ የኢራኗን ቁልፍ ደሴት በምድር ጦር ለመያዝ ዘመቻ ጀምራለች። ፕሬዝዳንት ዶናልድ ትራምፕ ሁሉንም አማራጮች ለመጠቀም መዘጋጀታቸውን ተከትሎ የአሜሪካ የባህር ኃይልና የአየር ወለድ ወታደሮች ወደ ቀጠናው በብዛት ደርሰዋል። የኢራንን የኒኩሌር መሳሪያና የነዳጅ ሀብትን ለመውረስ አሜሪካ 20,000 ሰራዊትን ስታስገባ ኢራን በበኩሏ በሚሊዮን የሚቆጠርን ጦር አሰማርታለች። ውጊያው ከአየር አልፎ በእግረኛ ጦር አስፈሪ የፊት ለፊት ፍልሚያም ተጀምሯል። የኢራን የኢኮኖሚ የጀርባ አጥንት ተደርጋ የምትወሰደው ካራግ ደሴትን የአሜሪካ ጦር በቁጥጥር ስር ለማዋል ዘመቻ መጀመሩን የሚጠቁሙ መረጃዎችም እየወጡ ይገኛሉ።
ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ኢራን የሆርሙዝ ስትሬትን ለመክፈትና ለሰላም ድርድር ዝግጁ ካልሆነች ሁሉንም አማራጮች እንደሚጠቀሙ ገልጸዋል። በተለይም የኢራን 90% የነዳጅ ኤክስፖርት የሚከናወንበትን ካራግ ደሴትን መያዝ እንደ ትልቅ የድርድር ካርታ እየታየ መሆኑ ተዘግቧል። በአሁኑ ወቅት የዩኤስ ትሪፖሊ የተሰኘው ግዙፍ የጦር መርከብ ከ3500 የማሪን ወታደሮች ጋር ወደ ቀጠናው ደርሷል። በተጨማሪም ከ82ኛው የአየር ወለድ ክፍል ጦር የተወጣጡ በ10 ሺዎች የሚቆጠሩ ወታደሮች ወደ ስፍራው እያቀኑ ሲሆን በአጠቃላይ በምድር ላይ የሚሰማው የአሜሪካ ጦር ቁጥር 20 ሺህ ሊጠጋ እንደሚችልም ተገምቷል። ከመጋቢት 13 ጀምሮ በደሴቲቱ ላይ ባሉ ወታደራዊ ኢላማዎች ላይ ከፍተኛ ድብደባ የተፈጸመ ሲሆን ምንም እንኳ የነዳጅ መሰረተ ልማቶች እስካሁን ባይወድሙም የደሴቲቱን የመከላከያ አቅም ግን በአሜሪካ በእጅጉኑ ተደብድቧል። የኢራን ወታደራዊ አዛዦች በበኩላቸው አሜሪካ በምድር ጦር ደሴቲቱን ለመያዝ የምታደርገው ማንኛውንም ሙከራ ቀጠናውን በእሳት እንደሚለኩሰው አስጠንቅቀዋል። ኢራን በባህረ ሰላጤ ውስጥ ያሉ የአሜሪካ የጦር ሰፈሮችና የነዳጅ መርከቦችን ኢላማ እንደምታደርግም ዝታለች። ከሲኦል ማንም አይመለስም ያለችው ኢራን አሜሪካ በካራግ ደሴት ወረራ ከፈጸመች ከባድ መዘዝ እንደሚጠብቃት ማስጠንቅቃለች። አሜሪካ የካራግ ደሴትን ከወረረች የወታደሮቿን ዕጣ ፈንታ የምትወስነው ኢራን ነች ሲሉ የኢራን ምክትል ፕሬዝዳንት ሞሐመድ ራዛ በኤክስ ገጻቸው ላይ ጽፈዋል። ፕሬዝዳንት ዶናልድ ትራምፕ ኢራን ምንም አይነት መከላከያ የላትም በማለት አሜሪካ ካራግ ደሴትን በቀላሉ መያዝ ትችላለች ሲሉ ተናግረዋል። በሌላ መረጃ በመካከለኛው ምስራቅ ያለው ጦርነት ከቁጥጥር በወጣበት ወቅት የአሜሪካ ባላንጣ የሆነችው ሰሜን ኮሪያ በአሜሪካና እስራኤል ላይ የሚሳኤል እርምጃን ወስዳለች። በመካከለኛው ምስራቅ እየተቀጣጠለ ያለው ጦርነት ከቁጥጥር ውጪ የሆነ መምጣቱም ተዘግቧል። አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ የፒዮንግያንግ ቁጣ ገንፍሎ ወጥቷል። የሰሜን ኮሪያው መሪ ኪም ጆንግ ኡን ለኢራን ወንድሞቻችን ደም እንበቀላለን በማለት በአሜሪካና እስራኤል ላይ ታይቶ የማይታወቅ የሚሳኤል እርምጃን መውሰዳቸው ተሰምቷል። ኪም ጆንግ ኡን ይህንን ዛቻ የሰነዘሩት ዝም ብለው አይደለም። አሜሪካ ድረስ በመጓዝ የዋይት ሃውስን ሰማይ ማርመስመስ ይችላል የተባለውን ግዙፍ አህጉር አቋራጭ ሃይፐርሶኒክ ሚሳኤል በተሳካ ሁኔታ ካፈነዱ በኋላ ነው። ይህ ሚሳኤል የአሜሪካን የራዳር መከላከያን ሰብሮ በመግባት ከተሞችን ወደ አመድነት የመቀየር አቅም እንዳለው ተገልጿል። እስራኤልን ከምድረ ገጽ አጥፋለሁ የሚለው የኪም ጆንግ ኡን ዛቻ ዓለምንም በድንጋጤ ሽባ አድርጎታል። ነገሩ ከዛቻም አልፏል። ሰሜን ኮሪያ፣ ቻይናና ሩሲያ በምስጢር ባደረጉት ስምምነት እጅግ ዘመናዊ የሆኑ የጦር መሳሪያዎችን ለኢራን እያስታጠቁ መሆኑ ተዘግቧል። ቴሄራን ከሰሜን ኮሪያና ከቻይና ጋር ባገኘቻቸው አዳዲስና ገዳይ ሚሳኤሎች በአሜሪካና በእስራኤል የጦር ሰፈሮች ላይ ከፍተኛ ድብደባን ፈጽማለች ነው የተባለው። የምዕራባውያን ቴክኖሎጂ በሰሜን ኮሪያና በቻይና የጦር መሳሪያዎች ፊት ዋጋ እያጣ መምጣቱም ተነግሯል። የኢራን ሰማይ በፒዮንግያንግ ሚሳኤል ታውኳል። የእስራኤል የብረት ጉልላት አይረንዶም እነዚህን ፈጣን ሚሳኤሎችን መቋቋም አቅቶት እየፈራረሰ መሆኑም ተሰምቷል። ዓለም አሁን ባለችበት ሁኔታ በሁለት ጎራ ተከፍላለች። በአንድ በኩል አሜሪካና እስራኤል፣ በሌላ በኩል ደግሞ ሰሜን ኮሪያ፣ ቻይናና ሩሲያም ኢራን ሆነው ለታላቁ ፍልሚያ ተዘጋጅተዋል። በሌላ በኩል ሩሲያ የመጨረሻውን ማስጠንቀቂያ ሰጥታለች። የሶስተኛው የዓለም ጦርነት አዋጅም በይፋ ታውጇል። የሩሲያ የውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ ዓለምን የሚያንቀጠቅጥ መግለጫን ሰጥተዋል። ወደ ሶስተኛው የዓለም ጦርነት እያመራን ነው ያሉት ሚኒስትሩ የሩሲያ ግዙፍ የጦር ኃይል በማንኛውም ሰዓት ትዕዛዝ ለመቀበል በተጠንቀቅ መቆሙን በይፋ አረጋግጠዋል። ላቭሮቭ በሰጡት መግለጫ አሁን ያለው ዓለም አቀፋዊ ሁኔታ ወደ ሰፊና አውዳሚ ጦርነት ሊያመራ የሚችሉ ምልክቶች ሁሉ መሟላቱን ገልጸዋል። አንዳንዶቹ ቀድሞውኑ ሶስተኛው የዓለም ጦርነት ብለው ሰይሞታል ያሉት ላቭሮቭ ሞስኮ ለጠላቶቿ የምትምርበት ጊዜ ማብቃቱንም በቁጭት ተናግረዋል። ይህ መግለጫ እንደወጣ የሩሲያ ስልታዊ የሚሳኤል ክፍሎችና የኒኩሌር ኃይሎች ወደ ከፍተኛ የንቃት ደረጃ እንዲሸጋገሩ ትዕዛዝ ተላልፏል። ሞስኮ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶና አጋሮቿ እያደረጉት ያለውን ትንኮሳ ገደብ ማለፉንም ገልጿል። ማንኛውንም አይነት የጥቃት
ሙከራ በቅጽበት ወደ አመድነት እንደምትለውጥም ነው ሞስኮ የዛተችው። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉት የሩሲያ ጦር ሰፈሮች በከፍተኛ ወታደራዊ እንቅስቃሴ ላይ ይገኛሉ ተብሏል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።